ሰኔ 16 ለውጥ አምጥተን 2 ወር እንኳን ብዛም ሳናልፍ ለማቀጨጭ በአደባባይ የምታቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለህግ አቅርበን ሳንጨርስ 2 ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ ተመራ ኢትዮጵያዊነት ላይ አደጋ የሚያስከትል ችግር ገጠመን። ቤተክርስቲያን ያቃጠለ፣ ብዙ ወጣቶች ያረገፈ፣ ብዙ ችግር ያመጣ። እሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በምታውቁት መንገድ መልሰን 2 ወራት ሳይሞላን በምዕራብ ኢትዮጵያ በ3 ወር መንግስት ሆናለሁ የሚል ኃይል ተፈጠረ። በ3 ወር ውስጥ መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጽድተን ምዕራብ ኢትዮጵያ በ3 ወር ሳይሆን በምርጫ ብቻ መንግስት የሚፈጠርባት ሀገር ናት ብለን ጠቅለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ህፃናትን፣ ሴቶች አፈናቃዮች ብለው ዘፈኑብን። እኛ ከመጣን የተፈናቀለውን ብቻ ሳይሆን ሳልመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳችኋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ ጥቂቶች አውቀው ኮንሸስሊ፣ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚል ሰበብ አንዴ ጤና፣ አንዴ ትምህርት፣ አንዴ መምህር እያሉ ተደራጁብን። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠየቅበት ጊዜ አልነበረም። ጥቂቶች ኮንሸስሊ ገብቷቸው፣ ብዙዎች ግን ሳይገባቸው ከነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ ነው የያዘው፣ እንትን ኦሮሞ ነው የያዘው፣ ውሸት ነው። የተከበረው ምክር ቤት እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ስራ ተሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልሳካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ቀጠፉብን። ለመላው የኢትዮጵያ ህዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። ይሄ ለውጥ ኢትዮጵያን አንድ አድርጎ የሚያስቀጥል ብቻ ሳይሆን ኢትዮጵያውያን የሚያስከብርና ወደ ብልጽግና የሚያወጣ። ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ የምፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም። ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ እንደምታውቁት ቀለል ባለ መንገድ ከህዝብ ለመቀላቀል በኔ ደረጃ ሙከራ ያደረገ መሪ የለም። ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ሆኗል ሁሉ። ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲሮጥ አንዱ እግር የሚያስር መሆኑን እንተው፣ አይጠቅመንም።
ይህንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አጀግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ እፈልጋለሁ። በመጨረሻም በዚህ ጉዳይ ላነሳው ባልፈልግም የኢትዮጵያ ህዝብ እንዲገነዘበው የምፈልገው በተለያየ ዓለም ያሉ አማርኛ፣ ኦሮምኛ፣ ትግረኛ ወይም ሀገርኛ ቋንቋ የሚናገሩ ብዙዎቹ የኢትዮጵያ ፓስፖርት የሌላቸው ሶፋ ላይ ተቀምጠው መደብ ላይ የተቀመጠውን ህዝብ ተነስ የሚሉ በሚያማምር መኪና እየሄዱ በእግሩ መሄድና ለባስ የሚከፍለው ያጣውን ህዝብ ተነስ ግደል የሚሉ ጀግኖች በበሬ ወለደ ተረት ተረት ብዙ ያልተገቡ ነገሮች ይዘግባሉ። ለእነሱ በአንድ በኩል እንጀራ ነው። በዩቱብ እንደዛ እያሉ ካልሆነ ገቢ ያገኙ። የኛ ህዝብ ደግሞ የዋህ ነው። ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል፣ ይባላል። ለኢትዮጵያ ህዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸትና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኑረን። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ።